እኔ ህይወት ተርኒንግ ፖይንት የምለው የመጀመሪያው ሰንበት ትምህርት ቤት መግባቴ ነው ከዛ በኋላ ሜቢ ዩኒቨርሲቲ መግባቴ ከዩኒቨርሲቲ በኋላ ግን ትልቁ the biggest thing ኮቪድ ነበር ኮቪድ ባይኖር ኖሮ እናንተ እዚህ አንገናኝ አንተ እዚህ ነህ ቦታ እኔ ግን ታች ነበር የሆነው for sure ነው ብለ ያ ነበር ለኔ ተርኒንግ ፖይንት የነበረው ያንተም ነበር ብዙ ናቸው ማለት አሁንም ተርኒንግ ፖይንት አለ ስቲል እስካሁን ድረስ የመጀመሪያው ትዘለኝ ምክንያቱም በየሆነ ጊዜው አለው የሚቀየሩ ነገሮች እንደ መሰለ ፐርሰናሊ እኔ የሆነ ነገር ላይ ስገባ 100% ሰጣለሁ እና ሰጥቼ የሆነ ደረጃ ሲደርስ ይሰለቸኛል ሲሰለቸኝ በቃ ማደግ አለብኝ ማለት ነው እዛ ደረጃ ላይ ከሆነ ስራ መሰልቸት ደረጃ መድረስ የለበትም ሪሌሽንሺፕ መሰልቸት ደረጃ መድረስ የለበትም ገንዘብ መሰልቸት ደረጃ መድረስ የለበትም በየወሩ 10,000 ብር የምታገኝ ከሆነ ይሰለቻል የሆነ ሰዓት አይበቃህም በየወሩ 100,000 ብር የምታገኝ ከሆነ እዛ ጋር ስትደርስ ማለት ነው አይበቃህም ሶ ማደግ አለብህ ማለት ነው ይሰለቻል ይሄ ነገር ትላለህና ከመጀመሪያው ጀምሮ የሆነ ነገር ስጀምር 100% ሰጣለሁ ከዛ በኋላ ሲሰለቸኝ እወጣለሁ ሶ ወደ ኋላ ከሄድኩኝ መቼ ነበር I don't know acting ሰራ ነበር እና ያው ሲሄና ጓደኛዬ ጓደኛ በጣም ትለኛለህ እኔ ግን ታላቀ ሶ ወደ አርት የገባሁበት የመጀመሪያው ትዛይለውም ግን ከአርቲስት ግሩም ኤርሚያስ ጋር ተገናኝተን ነበርና ጩጬ ያለውኝ ነው መጀመሪያ ሄርሜላ ሚል ፊልም የወጣ አካባቢ ትዛይለም በጣም የሚገርም ፊልም ነበርና የዛ ሰዓት ተገናኝተን የመከረኝ ምክር ነበር በቃ ይሄን ነገር የምትፈልገው ከሆነ ራስን ሰተስራ ምናምን ብሎ ቁጭ ብሎ ነበር ያወራኝና የዛ ሰዓት ነው ወደ አርት የገባሁት ከዛ በኋላ ቲያትሮችን ምናምን ሰርቻለሁ ታዋቂ አይደለም ግን አክቲንግ ላይ ነበርኩኝ እያለ ነው የሚመጣው የዛን ነው የመጀመሪያው ተርኒንግ ፖይንት ከዛ ቴክኖሎጂ ላይ ገባው ፎቶ ቤት ሰርቻለሁ 3 አመት ኤዲተር ካሜራማን ምናምን ሆኜ የራሴን ፕሮዳክሽን ከፍቼ ሰርቻለሁ በየጊዜው የሆነ እድገት አለና አሁን የመጀመሪያውን በነገር ፎቶ ቤት ላይ ያለው 800 ብር ነበር ደሞዝ ፎቶ ቤት ሰርተህ ታውቃለህ ወይ እዛ አካባቢ ህትመት ቤት ነው የሰራው ህትመት ቤት ሶ መጀመሪያ ግን ፎቶ ቤት የሰራሁኝ ጊዜ 800 ብር ነበር ደሞዝ በእያንዳንዱ ፎቶ ኮሚሽኖች ነበሩትና የሆነ ሰዓት ሰለቸኝ 3 አመት ቀላል አይደለም እውነት ነው ያ ሲሰለቸኝ ኦኬ ማድረግ አለብኝ ማለት ነው መልቀቂያ ሳስገባ አለቀም አለ አሰሪዎች አለቀም አሉ ምክንያቱም 3 ፖዚሽኖችን ነበረ ሸፍኜ ሰራይ ነበር እዛ ሰዓት ምናምንና ቀላል አይደለም ያንን ቦታ